ካላችሁ ስሙኝ፣ ጆሮ ካላችሁ ማለት ነው የመዳም ቅመሞች ስሙ። እግዚአብሔርን ይሄ ቪዲዮ ይጠቅማችኋል የምር። አካውንታችሁ 1000 2000 3000 4000 ፎሎወር ብቻ ያላችሁ ልጆች ምን እየሰራችሁ ነው? ለምንድን ነው አካውንታችሁን ጊዜ ያላችሁ እኮ እንደው ማዳም ቤት ያላችሁ ልጆች ናችሁ። ጊዜ ያላችሁ ማለት ነው ስራችሁን ጨርሳችሁ ስትቀመጡ በየቤቱ እንደዚህ ቲክቶኩን ስዞሩት የምትሉት እናንተ ናችሁ። ነገር ግን እየሰራችሁበት አይደለም። ይሄ ቪዲዮ ሊያስቀይማችሁ ይችላል። በጣም ስለተናደድኩባችሁ ነው። እንዴ 3 አመት 4 አመት 5 አመት ማዳም ቤት ኮንትራት ጨረሳችሁ ከዛ ሄዳችሁ ይሄ ነው እናንተ ህይወት እንዴ? ነገ እኮ ህይወት ያስፈልጋችኋል። ነገሮች ተቀይረዋል። ሁሉም ነገር ኦንላይን ላይ የሆነ ነው። ወደፊት ደግሞ አገሯ እየሰለጠነ ስትሄድ ደግሞ ምንም አይነት ነገሮችን እንዳሁኑ ወጣችሁ መግዛት ላትችሉ ትችላላችሁ። በኦንላይን ነው ሁሉ ነገር። ልክ እንደዚህ እንዳረብ አገር ቤትም ሊሆን እየተስተካከለም ነው። ብዙ ነገሮች ይቀየራሉ። እናንተ መቀየር አለባችሁ። በጊዜያችሁ ተጠቀሙበት። እሺ ዘፋኝ ከሆንሽ ቲክቶክሽን ክፍት አድርገሽ በምትችይው ሙዚቃ አንጎራግረሽ ቪዲዮ ልቀቂ። ቁርአን መቅራት ከሆነ ቁርአንሽን ፊትሽንም ሳታሳይ የሚሆን ደስ የሚል ነሽዳ ከፍተሽ ቪዲዮ ፖስትቺ ውዴ። መዝሙር ምችም ከሆነ እንደዛ መዝሙርሽን እየዘመርሽ እሺ። እሱም ደግሞ አይሆንልኝም ምንም ሙዚቃ ምናምን አልችልም ካላችሁ ደግሞ እቃ ያጠባችሁ ምን ይያላችሁ ደስ በሚላችሁ ጥቅስ ግጥም ከዚህ መርጣችሁ ከቲክቶክ ላይ ከፍታችሁ እቃችሁን እያጠባችሁ ቤታችሁን እየጠረጋችሁ የፈለጋችሁ ልብሳችሁን እያጣጠፋችሁ እየተኮሳችሁ ቪዲዮ በየቀኑ ልቀቁ። ቲክቶክ አካውንት ያላችሁ ሰዎች ማለት ነው በየቀኑ ቪዲዮ ልቀቁ። መቀየር አለባችሁ። ነገ ከነገወዲያ እናንተም የራሳችሁ ነገር ይገባችኋል እንዴ። እኛ ከመዳም ቤት መዳም ቅመም የነበርን ልጆች ዛሬ ኦንላይን ላይ ተቀጥረን ለእንሰራ ይበቃ ነው እኮ መዳም ቤት ሆነን አንድ ቪዲዮ 2 ቪዲዮ በመልቀቅ ነው። ዛሬ ላይ እይታ አታገኝም። ዛሬ ላይ ሰው ፎሎ ያደርግሽም አያደርግሽ፣ ነገ ግን ያደርግሻል። ቫይራል የሚወጣ ቪዲዮ ታገኛለሽ። ነገ ትቀየሪያለሽ። እመኝኝ እግዚአብሔርን። ቪዲዮ ስትፖስቱ እኔ ቃል ምገባላችሁ እኔን ሜንሽን አድርጉኝ። እኔንና ትላልቅ ፎሎወር ያላቸው 100,000 200,000 300,000 ያላቸውን ሰዎች ሜንሽን አድርጉ። ሪፖስት እናደርግላችኋለን። እኔ ኢቭን ቁርአን ለቃችሁ እንኳን ማለት ነው ሃይማኖት አይደለም ሜንሽን ብታደርጉኝ ሪፖስት አደርግላችኋለሁ፣ ላይክ አደርግላችኋለሁ። የፈጣሪ ቃል ነው። ሲቀጥል እናንተ እንድትበረቱ ስለምፈልግ ቲክቶክ አካውንት ላዝም ያስፈልጋል። ቢቸግራችሁ በጣም ቢቸግራችሁ ትሸጡታላችሁ። ቢቸግራችሁ ሲቀጥል ቢዝነስ እዚህ ሀገር እንኳን መስራት ባትፈልጉ አገራችሁ ሄዳችሁ ሁሉም ሰው ሱቅ ትቶ አገር ቤት እንኳን በየቤቱ እየነገደ ነው ያለው። አረ ቲክቶክ ይጠቅማል። ጊዜያችሁን ለማንም ሰው ፌመስ አታሽቃብጡ። ፌመስ ፎቶ ፕሮፋይል እያደረጋችሁ እንትና እያፈቅርሻለሁ እንትና ታፕታፕ ስታደርጓት ትዋሉ። ለሷ ቢዝነስ እየሆናችኋት ነው። የእናንተ ህይወት የት ላይ ናችሁ ያላችሁት? ወደ ኋላ ቀራችሁ። እግዚአብሔርን ቲክቶክ ራሳችሁን ይሄ ትምህርት ይሆናችኋል። ቲክቶክ ከከፈታችሁ 2 አመት 3 አመት ይሆናችሁ እስካሁን 1000 2000 3000 ፎሎወር ያላችሁ ልጆች አላችሁ። በጣም ነው የምታሳዝኑት። እግዚአብሔርን ፕሊስ በየቀኑ አንዳንድ ቪዲዮ ፖስቱ። አካውንታችሁ ማደግ አለበት። በእናታችሁ እኔ ተለውጣችሁ አድጋችሁ ማየት ፈልጋለሁና እኔ ደግሞ ቃል ምገባላችሁ የመዳም ቅመም ሆናችሁ እዚህ ሀገር አረብ ሀገር ላይ ንግድ ለከፈታችሁ ማለት ነው ባልትና የሚሆን ልብስ ቤት የሚሆን ከሞባይል ቤት ውጭ ሞባይል ቤት የራሴ ስራ ስለሆነ ከሞባይል ቤት ውጭ ስራ ለጀመራችሁ ለምትበረቱ ለምትጠነክሩ እኔ በነፃ ቪዲዮ ሰራላችኋለሁ። ላይክ እንደማበረታታትና በርቱልኝ ኑሮኝ ሳይሆን ግን በቃ እንድትበረቱ ጀግና ሴት በጣም ነው የምታስደስተኝና እንድትበረቱ ፈልጋለሁ። ፕሊስ ፎከስ አድርጉ ስለ ራሳችሁ ቲክቶክ አካውንት ፕሊስ በማርያም። እና ይህ ቪዲዮ ያስቀይማችሁ ትምህርት ወሰዱበት አላቅም። በጣም ስለተናደድኩባችሁ ነውና ወደ ራሳችሁ ተመለሱ። እና ሁሌም ሪፖስት እኔን ሜንሽን አድርጉኝ ኮሜንት ላይ እኔ ሪፖስት አደርግላችኋለሁ። በርቱልኝ እሺ። ወደ ኋላ የለም። ነገ ታሪክ ይቀየራል። የመዳም ቤት ስራ ይበቃል። ከዛ ነገ የተለያየ ነገር ይበቃችኋል። ሁላችሁም ጥሩ ቦታ ይገባናል። እኛም ተቀጥረን የምንሰራው ነገ የተሻለ ነገር ይገባናል። እናንተም ቀስ በቀስ ነው ሁሉ ነገር የሚሄደውና ይሄ ምክር ይጠቅማችኋል ፕሊስ።